ወደ ቂብላ ወደ ካዕባ ዞረን ምን ሰግደው ትእዛዙ ከጌታችን ከአላህ ዘንድ የመጣ ስለሆነ ነው። ሁለተኛው ምክንያትስ ለምንድነው ወደ ካዕባ ዞራችሁ የምትሰግዱት ከተባለ በዓለም ላይ ያለ ሙስሊም ሁሉ በተለያየ አቅጣጫ በተለያየ ስፍራ ያለ የስግደት ወቅቱ ላይ ግን ወደ አንድ አቅጣጫ ወደ አንድ ቦታ ዞሮ ሲሰግድ እስላማዊ አንድነቱን አንድ ጌታ የሚያመልክ አንዱ ኡማ መሆኑን መግለጫና ማሳያ ነው። ልክ እንደናንተ ወደ ፈለግነው አቅጣጫ ዞረን እያንዳንዱ መስጂድ የራሱ አምልኮ ቢኖረው ኖሮ ሙስሊሞች በፍጹም አንድነታቸው የተጠበቀ ሊሆን አይችልም። አንድ መመሪያም ላይኖራቸው ነው። ነገር ግን አንድ ኪታብ፣ አንድ የምንከተለው ነብይ፣ አንድ የምናመልከው ጌታ እስካለን ድረስ የስግደት አቅጣጫችንም ወደ አንድ ቦታ እንዲሆን ተወስኗል። ይሄ እስላማዊ አንድነታችንን ይበልጥ ለዓለምም የምናሳይበት ነው። ካዕባን የምናመልክበት ጉዳይ አይደለም። ካዕባን ላለማምለካችን ማስረጃ ሶላቱ ተጀምሮ እስኪጠናቀቅ ከካዕባ ጋር የሚያገናኝ ምንም ውዳሴ የለማ። ሰላቱ ላይ ወደ ካዕባ ዞሮ መስገድ ካዕባን ማምለክ ቢሆን ኖሮ ሰላቱ ተጀምሮ እስኪጠናቀቅ ቢያንስ አንድ ጊዜ ካዕባ ለምን አይወሳም? ሲጀመር አላሁ